መነጋገር እንችላለን ማለት ነው። ቢብሊካል በሆነ ግራውንድ ክራይስቶሎጂም ወይም ደግሞ ሜሪሎጂ ነገረ ማርያምን ወይም ደግሞ ነገረ ክርስቶስን ወይም ደግሞ ትራይዶሎጂ ነገረ ስላሴን የሚፈልጉትን ኮንሴፕት የስካቶሎጂካል አፕሮችም ካስፈለገ የተለያየ ነው። እንደየእንትናቸው የራሳቸው ፍላጎት ሊኖራቸው ይችላል። እነሱ የመጡበት ባክግራውንድ ባይብልን ትተው ሲመጡ የመጡበት ነገር ሊኖር ይችላል። የኮንሴፕት ኦፍ ጋር ደግሞ ቴይዝም አለ፣ ኤቲዝም አለ፣ አግኖቲዝም አለ፣ ዴይዝም አለ። ወደ ቴይዝም ደግሞ ስትመጣ ደግሞ ሞኖቲዝም አለ፣ ፓንቲዝም አለ፣ ዱዋሊዝም አለ፣ ፖሎቲዝም የሚባለው አሉ። ወደ ሞኖቲዝም ስትመጣ ደግሞ ክርስቲያኒቲ፣ እስላምና ጁዳይዝም አለ። ክርስቲያኒቲ ጋር ደግሞ ትሪኒቲያን፣ ዩኒታሪያን እና ቢኒታሪያን የሚባሉ አሉ። እንደዚህ አይነት ነገሮች አሉ። እንደመጡበት ባክግራውንድ መነጋገር ይቻላል ማለት ነው። ኢንሻአላህ አላህ ያግራለን። እኛም የምናውቀው የምናሳውቀው ከጀሃነም ሰዎችን ለማስመለጥ እንጂ አንዱ አዋቂ ሆኖ አንዱን መሀይም ለማድረግ፣ አንዱ ራሱን ከፍ አድርጎ ሌላውን ዝቅ ለማድረግ፣ አንዱ ራሱን ከፍ ክብር ሰጥቶ ሌላውን ለማዋረድ አይደለም። በዛ መንፈስ አይደለም የምናወራው። እንደዛ አይነት ነገር ከምናረግ ያው ጓሮ ላይ በቆሎ ነገር ወይ ደግሞ ስንዴ ነገር ተክለን እሱን እንትን ብንል ቢያንስ እዚህ ዓለም ላይ ይጠቅመናል። ካልሆነ ዝም ብሎ የኮምፒቲሽን የሆነ የፉክክር የብሽሽቅ መድረክ የሞክድ መደራረግ ምናምን ከሆነ ጥቅም የለውም ማለት ነው። አብዛኛውን አሁን ቲክቶክ ላይ ወይ ሶሻል ሚዲያ ላይ የምናያቸው ነገሮች እንደዛ ነው። የፉክክር ነው፣ የራስን ማዳን ነገር አይደለም። እኛ ደግሞ የምንጠራው ላኢላሃ ኢለላህ የሚለውን ገመድ ይዘው ተንጠልጥለው ከሳሰቦች ነፃ እንዲወጡ ነው። ከሆነ ስለ ኢስላም ጥሩ ሚስኮንሴፕሽን ሳይኖራቸው ሚስኮንሴፕሽናቸውን አጥርተን ጥሩ ሰዎች ጥሩ ጎረቤት መሆን ይችላሉ። ሰዎች ወደ ኢስላም ቢመጡ ደስ ነው የሚለን፣ ፕሪቪሌጅ እናገኝበታለን፣ አጀር ካላህ ዘንድ እናገኝበታለን። ባይመጡ ግን የጋራ እሴት አለ። ሰው መሆን የጋራ እሴት ነው። ኢትዮጵያዊነት የጋራ እሴት ነው። በጋራ ቋንቋ፣ በጋራ ባህል፣ በጋራ ሙዳይ ቃላት እየተጠቀሙ አንድ ላይ ተግባብቶ መኖር ይችላል። ረሱል ሰለላሁ ዐለይሂ ወሰለም የጎረቤት ሀቅ ብለው ያሉት እስከ 40 ቤት የሚደርስ ነው። ከፊት ለፊት 10፣ ከኋላ 10፣ ከግራና ከቀኝ 10 የጎረቤት ሀቅ የሚባል ነገር አለ እና ቡና አጣጭ የሚባል ነገር አለ እና በዛ ሴንስ መታየት እንችላለን። ጥሩ ጎረቤት ጥሩ ጓደኛ መሆን ይቻላል። ሱረቱ ሙንተሂና ምዕራፍ 66 እንደዛ ነው። እስካልነካችሁ ድረስ ከነሱ ጋር ብትዋዋሉ ብትቀርቡ አላህ አልከለከላችሁም ነው የሚለው። ይሄ ነው ማህበራዊ ነገር ማለት ነው። ሱረቱ ማኢዳ ምዕራፍ 5 ቁጥር 2 ላይም እንደዛ ነው የሚለው። በመልካም ነገርና አላህን በመፍራት ተረዳዱ ይላል። ነገርን በኃጢአትና ወሰን በማለፍ አትረዳዱ ይላል። ለምሳሌ አንድ ሰው እንጠጣ ቢላችሁ እንደገና ደግሞ የሆነ ቦታ እናምልክ በአምልኮ በሃይማኖት ጉዳይ ላይ ሲሆን አንገባም። ስለዚህ ግን የጋራ እሴት ባለን ነገር ላይ ኢትዮጵያዊነት የጋራ እሴት ነው። በአገር ግንባታ በብሔራዊ መግባባት ብዙ እሴቶች አሉ። ኢትዮጵያዊነት ራሱ ትልቅ ነገር ነው። ራሱ ሰው መሆን ራሱ የጋራ እሴት ነው። ምንም ጥርጥር የለውም፣ ጥያቄ የለውም። እና ቢመጡ ወደ ኢስላም ደስ ይለናል። ባይመጡም ደግሞ ጥሩ ተከባብሮ ሀሳብ ላይ ገበያው እንግዲህ የሀሳብ ገበያ ነው። 21ኛው ክፍለ ዘመን ላይ ነው ያለነው። የሀሳብ ገበያ ላይ ነው ያለው። ፍሪደም ኦፍ ቶት ያስፈልጋል፣ የአስተሳሰብ ነጻነት ያስፈልጋል። እኛም የሀሳብ ዕቁብ የምንጥልበት ጊዜ ነውና በሀሳብ ዘውግ፣ በሀሳብ ሉዓላዊነት፣ በሀሳብ ልዕልናና በሀሳብ ገዢነት የሚያምን ሰው ካለ መነጋገር ይቻላል። ሀሳቡ ላይ ብቻ ፐርሰናል አታክ ሳይኖር ማለት ነውና ይሄን ይመስላል። አይ ቲንክ ፖዚቲቭ ሜንታል አቲቲዩድ ነው ልጆቹ ላይ ያየሁት፣ ሌላ ነገር አላየሁም። እንግዲህ ብዙ አወራው፣ ለነሱ ደግሞ ጊዜውን እንስጥ። አይ ችግር የለውም ኡስታዝ፣ በጣም ነው የምናመሰግነው። እኔ የምለው ነገር አለ ሁሌም፣ እናንተ እንደገባችሁ ሳይሆን እኛ እንደሚረዳ አድርጋችሁ አስተምሩን። ጥያቄ ስንጠይቅ ራሱ እናንተ እንደገባችሁ ሳይሆን እኛ እንደሚገባን አድርጋችሁ አስተምሩን እንላለንና በጣም እናመሰግናለን። ብዙ ከተናገርከው ብዙ ነገር ተምረናል። ይህም ብዙ ተናግረህ አይደለም ስለ መጽሐፍ ቅዱስ በምታወራበት ዙሪያ ራሱ ለአንድ አረፍተ ነገርና ቃል ብቻ ሳይሆን ለአንድ ፊደል ትርጉምን መስጠት፣ አንድ ፊደል ብዙ ትርጉም እንደሚቀይር የተማርነው ካንተ ነውና እኔ በጣም ነው የማከብርህ፣ በጣም ነው የምወድህ፣ በጣም ነው የማከብርህ። ከዚህ በላይ ምንም ማለት አልችልም። ሌላ ጥያቄ ሲኖረን ደግሞ የኛ ጥያቄዎች ሌሎች ሰዎች ገብተው አንተ ጋር ሲከራከሩ ወይም ሲጠይቁ ሲመለስላቸው ወይ ይመለሳሉ ወይም ደግሞ ገብተን እንጠይቃለን፣ ችግር የለውም። ወይም ደግሞ አንተ ብዙ ነገር ስለዳሰስክ በመጽሐፍም በሪከርድ በብዙ ነገር እሱን ገብተን ማዳመጥም ይቻላልና በቃ እናከብርሃለን። ፋኒ አለች፣ ባለፈው ሳምንት የሰለመችው ፋኒ እኛ ጋር ነበረች። ሰላም ልበለው እያለች ነው ፋኒ። እሺ ይቻላል። ታች አላህን የመካድ ማንም መብት የለውም ይላል። አዎ መብትና ነጻነት በኢስላም ይለያያል። ራሱ ምናልባት ሚስኮንሴፕሽን እንዳይያዝ መብት ማለት ነገ ጠዋት የማያስጠይቅ ነገር ነው። እኔ ምሳዬን ቀይ ወጥ ልብላ አልጫ ልብላ መብቴ ነው። ፍሪዊል ላይ ፍሪዊል ታውቃላችሁ፣ ሁለት ነገር አለው። አንደኛው መብት የሚባል ነገር አለ። ሌላው ደግሞ
አካውንታቢሊቲ የሚባል ነገር አለ፣ ተጠያቂነት። ስለዚህ ፍሪዊል አለ። አንድ ፍሪዊል ቀይ ወጥ አልጫ ብላ ተብለ ብትባል መብት ነው፣ በፍሪዊል ላይ የተመሰረተ መብት ነው። ነገር ግን ሆሞሴክሹዋሊቲ ማድረጋው መብት ነው ብለን አናምንም። አላህን መካድ መብት ነው ብለን አናምንም። ዝሙት መብት ነው ብለን አናምንም። የአሳማ ስጋ መብላት መብት ነው ብለን ነገ ጠዋት ኮንሲኩዌንስ ያላቸው መዘዝ ያለው ነገ ጠዋት አላህ ፊት የፍርድ ቀን የሚያስጠይቅ ነገር ሁሉ መብት ነው ብለን አናምንም። እኛ ምንድን ነው ብለን ነው የምናምነው? ምርጫ ነው ብለን ነው የምናምነው። ምርጫና መብት ይለያያል። ከስር አንድ ጥያቄ ስለተጠየቅኩኝ ለሱ ልመልስ ብዬ ነው። ቀጥይ ፋኒ። ፋኒ መቀጠል ትችላለሽ። አሰላሙ አለይኩም ፋኒ። ወአለይኩም ሰላም ኡስታዝ፣ እንዴት ኖት? ሰላም ነው አለሁ አልሐምዱሊላህ። ሰላምቲ ነሽ? እኔ ባለፈው ሳምንት ነው የሰለምኩትና ያው እርሶን በባቢሎን ምክንያት እኔ ያወቅኳችሁ አላቃችሁም ነበረ ፈጣሪ በሚያውቀው እና ያው ጉዞ በሚጀምርበት ሰዓት ወይም ያው ጥያቄ ምናምን ነገር ሲኖረኝ ያው ባቢ ወንድሜ ሼር አደረግለታለሁ እንደዚህ አይነት ጥያቄ አለኝ ስል አብዛኛውን የእርሶን እንትኖች ይልክልኝ ነበርና የምር ዛሬ እድለኛ ነኝ መሰለኝ ስላገኛ በጣም ደስ ብሎኛል። እድለኛ አይደለሽ፣ ባይሆን ነኝ እድለኛ የሆንኩት ጥሩ ቤት ውስጥ አጋጥሞኛል። አጋጣሚ ልጆቹም እንደምታያቸው ደርባባ ናቸው፣ ገራገር ናቸው። ቀበኛም ቃተኛም ሞገደኛም አይደሉም። እንደምትመለከቻቸው ጥሩ ቤት ነው ያጋጠመኝ እና ጥሩ ቤት ነው አላህ ያገናኘን። በርቺ፣ በትምህርትሽ ላይ በርቺ። የምጠይቅ ማንኛውም ጥያቄ ሲኖርሽ ጠይቂ። እንግዲህ ቁርአን ቅሪ፣ ቢቻል ጊዜሽን በቁርአን ብታሳልፊ ደስ ይለኛል። በርቺ፣ ሌላ ምንም ምልሽ ነገር የለም። እሺ እሺ፣ አመሰግናለሁ። እሺ ሐዋርያ የምትለው ነገር አለ? ቢያንስ እንኳን ሰላም ብለው አንድ ጥያቄ ጠይቆ ነበር ሐዋርያ የባቢሎን ደቀ መዛሙርት አውራ እስቲ። ኧረ ፍቱኝ። ምንድን ነው ወሂዴ? አንቱ ልበል አንተ ደስ ያለ እንግዲህ ቲክቶክ ስመጣ ነው አንቱ መባል የጀመርኩት እና ክብር ነው። ከምን አንጻር ነው ስላቸው ከማክበር አንጻር ነው አሉ። እንግዲህ ቲክቶክ ሰው ሲያከብር አንቱ የሚባል ከሆነ እሰየው ነው። እኔም ማከብራቸው ብዙ ሰዎች ስላሉ አንቱ ማለት እጀምራለሁ። ግን አንቱ ሲሉኝ ያስቁኛል። በተለይ ባለቤቴ አጠገቤ የሆነ አንዳንዴ ትስቃለች እና ያው አንተ ብትለኝም ምንም ችግር የለውም፣ አንቱም ብትለኝም ችግር የለውም፣ ማተር አያደርግም። ግን አንቱ ሲባል ሳቄ ይመጣል። አሁን ያስቀኛል እና ስለሚያስቀኝ ነው እንጂ በተረፈ አሁን እየለመድኩት መጣው። አመት ከ6 ወር ምናምን ነው ወደ ቲክቶክ ዓለም ውስጥ የመጣሁት የተቀላቀልኩትና ስመጣ አንቱ አንቱ ሲባል ምንድነው እንደዛ የሚሉት ስል አክብሮትን ለማሳየት ነው ሲሉ እንግዲህ በዚህ ሺ በክንፉ ሺ ባክናፉ የሚባሉ ሰዎች እዚህ ቲክቶክ አካባቢ ላይ አንቱ ይባላሉ ምናምን ብለው ነገሩኝ። እንደዛ ካሉኝ እሺ ብዬ እኔም ምናልባት ከአክብሮት አንጻር ነው ብዬ ነው። ግን ያን ያህል ደግሞ ክብር የሚገባኝም አይደለውም። አንተ ብትለኝ ደግሞ ደስ ይለኛል፣ ኮምፎርታብል ይሰማኛል። አንተም ሳትሳቀቅ ጥያቄዎችን ማቅረብ ትችላለህ፣ ቅልልም ይልሃል። አንቱ ከተባለ ግን የሆነ አንዳንዴ ጥያቄም የሆነ አርጊመንትም ቢል ለማድረግ ትንሽ ትቸገራለህ። አንተ በለኝ። እሺ አመሰግናለሁ። በጣም አከብራለሁ። ያው ሰማለሁ አንዳንድ ነገሮች ምናምን ቴንኪው በጣም ለምሰጠን ትምህርቶች ምናምን። ብቻ እያየን ነው፣ ብዙ ነገር እየሰማን ነው፣ እያየንም ነው። እስኪ ለወደፊቱ ዊልሲ እናያለን እንዴት እንደሚሆን። ጥያቄ ካለም እንጠይቃለን። አዎ ችግር የለውም። እንዳልኩ ነው እኛ የምንፈልገው አንድ ነገር ነው። ቢሰልሙ ደስ ይለናል። የጀነት ቢሆኑ ሰዎች ከጀሃነም እሳት ቅጣት ነፃ ቢሆኑ ደስ ይለናል። ግን ደግሞ ባይሰልሙ ደግሞ በአላህና በእነሱ መካከል የሚቀር ነው ማለት ያለው ነገር ከምን አንጻር እንደሆነ ምናምን ነገር አናውቅም። የሰው ልብ ጀጅም አናደርግም። እንደዛ ፍርዱ ያለ እንጂ የሌላ የማንም አይደለም ይላል። ከዛ በኋላ ምን አደደ? ስትሮማን ፋላሲ ያሰሩ ቁልሙማ ይጸጻት ታጸጹም። ሰዎች በሚሉትና በሚያምኑበት ነገር ሙግት አዋቅሮና አደራጅቶ መሟገት አንድ ጥሩ ነገር ነው። ኦፕቲሚስቲክ አፕሮች ነው። ነገር ግን ሰዎች በማይሉት ነገር በማያምኑት ነገር እንዲህ ነው ብለው የሚያምኑት ብሎ ስትሮማን ፋላሲ መስራት ወይም ቁልሙማ ይጸጻት ሙግት ማዋቀር
ኦፕቲሚስቲክ አፕሮች ሳይሆን ፐሲሚስቲክ አፕሮች ነው። ስለዚህ ቢያንስ ኦፕቲሚስቲክ አፕሮች ይዛችሁ ትኖራላችሁ ማለት በቃ ጥሩ በቃ ሙስሊሞች እንዲህ ነው የሚያምኑት፣ ግን በቃ አልቀበለውም ከፈለገ እስልምና ተሳስተዋል ማለት ትችላለህ። ገብቶሃል ማለት ትክክል ቢሆን ትከተለዋለህ። አንድ ሰው ነብዩ መሐመድ ነብይ አይደለም ብሎ ቢል በቃ የሱ ምርጫውን ገብቶሃል። ግን በምንለው ነገር ይሞግተን ይሄ ዝም ብሎ በማንለው ነገር ይሄ በማናምንበት ነገር ወይም ፌዝ ኦፍ አርቲክል ላይ በተቀመጠው አቂዳችን ላይ በተቀመጠው ነገር ሲሞግተን ነው እኛ ደስ የሚለን በተቀመጠው ነገር ማለት ነው። አንድ አምላክ ማን ነው ምንድነው ያ ፈጣሪ ምንድነው ምናምን ምንለው ስናምን ለምሳሌ ካባን ተመልካላችሁ ብሎ አንድ ክርስቲያን ሲለን አይ ካባን እኛ እናመልክም እንዴ ወደ ካባ እኮ ትሰግዳላችሁ አለ አንድ ክርስቲያን። አንድ ፕሮቴስታንት ጋር ስንወይ ወደ ካባ እኮ ነው የምትሰግዱት አለ። አዎ ወደ ካባ ነው የምትሰግዱት። ታዲያ ምን ትፈልጋላችሁ አለ። አይ አንተ ወደ ማን ነው የምትሰግደው ስንለው እኛ ወደ ፈጣሪ ነው። ወደ ምስራቅ ነው ወደ ምዕራብ ነው ቤት ነው ስለው በሁሉም አለ። ለምሳሌ ወደ ምስራቅ ትሰግዳለህ ስለው አዎ አለኝ። ለምስራቅ ትሰግዳለህ ስለው አይ ወደ ምስራቅ ነው የምሰግደው እንጂ ለምስራቅ አልሰግድም አለኝ። ምንድነው ልዩነቱ እለዋለሁ። ወደ ማለት ፕሪፖዚሽኑ አቅጣጫና የሚያሳየው ለሚለው ደግሞ ፕሪፖዚሽኑ አይደንቲቲ ነው የሚያሳየው ብሎ አለኝ። እርግጠኛ ነህ አልኩት። አዎ እኛም ወደ ካባ እንጂ የምንሰግደው ለካባ አይደለም የምንሰግደው ሰማይና ምድርን በመካከላቸው ያለውን ለፈጠረ ለዓለማቱ ጌታ ለአላህ ነው ከአርሽ በላይ ለሆነ ለአንድ አምላክ ነው የምንሰግደው ብዬ አልኩት። ገብቶሃል የምልህ አንዳንዴ ወደ ካባ ስንሰግድ ለካባ ነው ብሎ የሚል ሚስ አንደርስታንዲንግ የሚፈጠር ሚስ ኮንሰፕሽን ሚስ ሪፕሬዘንት የሚያደርገን ሰው ያንን ማጥራት ነው ስራችን። እኛ ሚዲያ ላይ የመጣንበት ምክንያት ያ ነው እና ከዛ አንጻር በትክክል በቃ ሙስሊሞች እንደዚህ ነው ብለው የሚያምኑት ብለህ ልክ ሰዎች ስትሮማን ፋላሲ ሲሰሩ ኖ አይደለም እንደዚህ አይደለም እኔ አልቀበላቸውም እስልምና አልቀበልም ግን የሚያምኑት እንደዚህ ነው ብለህ ትሟገትልናለህ ማለት ነው። ወደፊት ብሰልም ደግሞ ደስ ነው የሚለን አውቀኸው ተረድተኸው። ራሱ ቁርአን ላይ የሚናገረው ከአላህ መጀመሪያ እመን አይደለም የሚለው እወቅ ነው የሚለው። ከአላህ በቀር ሌላ አምላክ አለመኖሩን እወቅ፣ እመን አይደለም እወቅ። በሱረቱል ኢስራ ምዕራፍ 17 ቁጥር 36 ላይ አንተ እውቀት የሌለን ነገር አትከተል ነው የሚለው። ማያም መስሚያም ልብም በዚያን ቀን ተጠያቂዎች ናቸውና። ስለዚህ እውቀት የሌለውን ነገር ኖሌጅ ኢልም ላይ መሰረት ያልተደረገ ነገር መከተል የለብህም። ኢልሙ ነው ያ እምነት የሚሆንህ። ገብቶሃል? አቅል የሚባል ነገር አለ፣ ኢልም የሚባል ነገር አለ። እውቀት አይምሮ ውስጥ ሲቀመጥ እውቀት ነው የሚሆነው። ነገር ግን ልብህ ላይ ስትቀበለውና ፓወር ሲኖረው ውስጥ ሲገባ ኢማን ይሆናል፣ እምነት ይሆናል ቢያንስ ማለት ነው። እና በእውቀት ላይ የተመሰረተ ቤዝድ ያደረገ ነገር ነው መሆን ያለበት። ቀስ ብለህ ረጋ ብለህ በአጽኖትና ባንክሮት ጊዜ ሰጥተህ ነገሮችን ለማየት ሞክር። ማወቁ አይከፋም በራሱ ምንም እንትን የሚለው ነገር የለም። የምታውቀው ነገር በራሱ ችግር ያለው ነገር አይደለም ማለት ነውና ኢንሻአላህ በርታ። ኡስታዝ በመጀመሪያ ያው እኛ ትንሽ ሰዎች ጋር መጣህ እንደዚህ ዝቅ ብለህ ማውራትህ ለእምነትህ ያለን ትርጉምና የምትሰጠው ዋጋን ያሳየንና በመጀመሪያ እናመሰግናለን እናደንቀሃለንም። ሁለተኛ ደግሞ እናንተ የምታደርጉት ነገር ሳናደንቅ እንዳልፈም። አንደኛ ነገርኛ ዓላማችን አንብበን ጥያቄዎችን ስላሉን ብቻ ሳይሆን ምናልባት ያልተረዳ ነው ያልበራልን ነገር ሊኖር ስለሚችል እናንተ በምታደርጉት ንጽጽር በትክክል ወደ ንጽጽሩ መግባት የሚፈልግ ሰው ፈቃደኛ ሳይሆን ሲቀርኛ ደግሞ ህሊና አለንና እንትን እንላለን እናያለን እንረዳለንና እነሱ እኛ እንላለን ያው እስልምና እንደዚህ እየተደረገ እየተሰደበ ወይም ጭራቅ እያስመሰልክ እየሳልክ የክርስትና እውነትነትን አያረጋግጥም። እውነቱ እንዲረጋገጥ እናንተ እነሱ ጋር በተለይ እውቀት ያላቸው ሰዎች ጋር ገብታችሁ ስህተት አለው እየተባለ ነው የምንማረው። ቁርአን ስህተት አለው የምናምን ቃል ነው ትክክል የአምላክ ቃል አይደለም ይባላል። ስለዚህ አለመሆኑ በእውቀት አሳዩን ነው የምንለውና እነሱ እንደዚህ እያልን ነው የምንማጸናቸው። እናንተ የምትሄዱበት መንገድ ደግሞ ከጥላቻ ከተረት ተረት ከስድድብ ከቀሚስ ስር ወሬ ነፃ የሆነ ክርክር በእውቀትና በመረጃ በማስረጃ የምታደርጉትን እንትናቸውን በጣም ሳናደንቅ አላልፍም። እየታዘብን ነው። እናመሰግናለን። እኔ ከዚህ በላይ ምንም ማለት አልፈልግም። ያው ጥያቄዎች ሲኖሩ አሉ፣ ጥያቄዎች ብዙ ጥያቄዎች አሉ፣ መተን እንጠይቃለን። በጣም ነው የምንወደው የምናከብርህ። ግን ትንሽ የሚለውን ነገር አልቀበልም። እኔ እሱ ላይ ብቻ ነው ማለት እስማማው። ሁሉ ነገራችሁ እስካሁን ድረስ ስታወሩ የነበራችሁትን ነገር እስማማለሁ። ነገር ግን እኛ ትናንሾች ምናምን የሚባል ነገር የለም። ታላቅና ታናሽ ያለው ስጋ ቤት ነው እኔ የማውቀው። በተረፈ እዚህ ዱንያ ላይ ሌላ ቦታ ላይ የለም። ታላቅና ታናሽ የሚባለው ስጋ ቤት ውስጥ እንዳለ አውቃለሁ።
እዚህ ቦታ ላይ ግን ታላቅና ታናሽ አይደለም። ከኔ በጣም የሚያናንሱ ሰዎች ከኔ የበለጠ እውቀት ሊኖራቸው ይችላል። ከኔ ደግሞ ታላቆች ሆነው ደግሞ ከኔ ያነሰ እውቀት ሊኖራቸው ይችላል። የሰው ልጅ ደግሞ የተለያየ ነገር ነው፣ ሼር ነው የምንደራረገው። እኔ ምናልባት በኮምፓራቲቭ ሪሊጅን በሃይማኖት አካባቢ ላይ የሆነ ጥሩ እውቀት ሊኖረኝ ይችላል። ሌላው ደግሞ ፕሮፌሽናል የሆነ ነገር ሌላ አለ፣ የሆነ የሚያበረክተው አለ፣ እንትኑ ማለት መክሊቱን የሚያስቀምጠው ነገር አለ ተሰጠውን። አንተ በኢንጂነሪንግ ሊሆን ይችላል፣ በሜዲካል ሳይንስ ሊሆን ይችላል። ላውንች ያደረክበት የሆነ ነገር ይኖርሃል። እና የሰው ልጅ ባዶ በርሜልና ነጭ ወረቀት አይደለም፣ የሆነ ነገር ጄኔሬት የሚያደርገው ነገር አለ። እኔ ኖሌጅ በኤፒስቴሞሎጂ በሚባለው ነገር ላይ እና በሜታፊዚክስ ስትመለከተው እውቀት የሚባለው ነገር ራሽናል ነው ኢራሽናል ነው ብለው ሰዎች ይከራከራሉ። በኢስላም አስተምሮት ራሽናልም ነው ኢራሽናልም ነው። ራሽናል ማለት ከውስጥ ጄኔሬት የሚያደርግ ነገር አለው። ኢራሽናል ነው ማለት ደግሞ በኤክስፒሪየንስ እና ሜቶዶሎጂ ከሌላ ሰው የምታገኘው ነገር አለ። ኢንፎርማል ኖሌጅ የምትለው ማለት ነው። ትምህርት ቤት ሄደም ቁጭ ብለህ ስትማር የምትማረው ነገር ሜቶዶሎጂ ነው የምትማረው እንጂ ዋናው ጄኔሬት የሚያደርገው ኖሌጅ የሚባለው ከውስጥ ነው። ስለዚህ ሰው ክቡር ነው፣ አላህ ያላቀው ነው። በሱረቱል አዕራፍ ምዕራፍ 7 ቁጥር 12 እንደዛ ነው። የአደም ልጆችን ከሌሎች ፍጥሮቹን አከበርናቸው ነው የሚለው አላህ። ስለዚህ ሰው ክቡር ነው በራሱ ውስጡ ፖቴንሻሊቲ፣ ኬፓቢሊቲ እና ካፓሲቲ የሚባል ነገር አለው ማንኛውም ሰው ማለት ነውና ሪስፔክት ያስፈልጋል። ትንሽ ትልቅ ምናምን የሚባል ነገር የለም። ምናልባት እኔ የመጣሁበት ባክግራውንድ ሌላ ሊሆን ይችላል፣ አንተ የመጣበት እንትን ሌላ ልጅ ኢንጂነሪንግ አካባቢ ላይ መጥተህ እዛ ላይ ያለውን ጦጣ ልትሆን ትችላለህ ካላወቀው ማለት ነው። ግን ያ ኢንጂነሩ ለኢንጂነሪንግ ጥሩ ተሰጥኦ አለው፣ በተፈጥሮ የተቀመጠለት ነገር አለ፣ ያጠናው ነገር አለ፣ የመረጠው ነገር አለ። ስለ ፉቲንግ ፓድ፣ ስለ ኮለን ቢም ምናምን ስለ ስላብ እያለ ቢያወራ ጦጣ ልትሆን ትችላለህ። ለምን? ተርሚኖሎጂው ራሱ እንትኑ ፕሮፌሽናል ተርሚኖሎጂዎች ናቸው፣ ያስፈልጋል ያ ሰው ማለት። ሜዲካል ሳይንስ ላይ ደግሞ ያለ ሰው ደግሞ ሜዲካል የሆኑ ነገሮችን የራሱ የሆነ አስተዋጽኦ አለው እና ትንሽ የሚባል ነገር የለም። ትንሽ ብለህ ካሰብክ እንትን ነው፣ ንቀት ነው፣ ትዕቢት ነው፣ ኢጎሴንትሪክ ይሆናል። ኢጎሴንትሪክ ደግሞ በጣም አደገኛ ነገር አለው። ኢጎሴንትሪክ እና ቴዎሴንትሪክ የሚባሉ ነገሮች አሉ። ኢጎሴንትሪክ ሰልፍ ሴንተርድ ያደርግሃል፣ መጨረሻ ላይ በቃ ትዕቢተኛ ያደርግሃል። ራስን ወደ ላይ ነው የምትሰቅለው ምናምን ነገር አወዳደቅም አያምርም። ግን ቴዎሴንትሪክ ነው የመጣንበት። የሃይማኖት ሰዎች ነን፣ መንፈሳዊ ሰዎች ነን። ቴዎሴንትሪክ ማለት አምላክን መካከል ያደረገ ነው መሆን ያለበት። ኤጎሴንትሪክ ደግሞ ወይም ኢጎሴንትሪክ የሚባለው በቃ ያለኔ አቅም ብሎ ሰዎችን ማሳነስ፣ ራስን ከፍ አድርጎ ሌላውን ዝቅ የማድረግ ምናምን ነገር ነው። ይሄ ደግሞ ትህትና ከሌለው ስፒሪቹዋሊቲው የለውም። ለዛ ከሆነ ሃይማኖት ላይ ብዙ ሰዎች ተስፋ እየቆረጡ ኤቲዝም ውስጥ የሚገቡት፣ አግኖቲዝም ውስጥ የሚገቡት። ለምን? ሃይማኖት የመበሻሸቂያ የመጣያ ሪሽሊንግ ነው፣ የድብድብ መድረክ ነው። ቁጭ ብሎ በስነ ስርዓት ማውራት አይችልም። እና ኤቲስቶች አሁን ይበልጧቸዋል ራሱ። አሁን እንደዚህ ሃይማኖት ሰዎች ያሉ እንደዚህ የምትላቸው ከሃይማኖት ሰዎች ኤቲስቶች በአጽኖትና በአንክሮት ያዳምጣሉ። አግኖቲስት ብትመለከታቸው ያዳምጣሉ። ግን በፈጣሪ የለም ብለው የሚያምኑ ሰዎች ናቸው። አስበው፣ ከነሱ እንኳን ተሽለው የሉ ነው። ስለዚህ ሃይማኖት ምንድነው? ስፒሪቹዋሊቲ ከሌለው ቀፎ ነው የሚሆነው፣ ዝም ብሎ ባዶ ነገር ነው የሚሆነው። ስለዚህ ዲን መሰረቱ ኢማን፣ ኢስላምና ኢህሳን ነው ተብሎ ነው በኢስላም የተቀመጠው። ምን ማለት ነው ላብራራው። ዲን የመጀመሪያው ስቴፕ ኢስላም ነው። ራሱ ኢስላም የሚባል ነገር አለ። ኢስላም ማለት ሰሚሽን ነው፣ ለአንድ አምላክም የምታመልከው ነው። ግን ዲን ብቻ በአንድ አምላክም ማመልክ ብቻ አይደለም። ከዛ ኢማን ደግሞ የሚባል ነገር አለ፣ እምነት የሚባል ነገር አለ። ሶስተኛ ደግሞ ኢህሳን የሚባል ነገር ለአላህ ብለህ ነው የምታደርገው። አላህ ያየኛል፣ ይሰማኛል፣ ያውቅብኛል ብለህ በቃ ከአላህ ጋር ተሳሰባለሁ ብለህ የምታደርጋቸው ነገሮች ነው መሆን ያለበት። ሊላሂ ብለህ ካላረካቸው ስራዎች በአጠቃላይ እኽላስ ከሌለው ለአላህ ውዴታ ብለህ የማታደርጋቸው ከሆነ ዋጋ የለውም። ለነፍስያ ተብሎ ዘርን መሰረት ያደረገ፣ ብሔርን መሰረት ያደረገ፣ ቋንቋ መሰረት ያደረገ እዛ ላይ ሰልፍ ሴንተርድ የሆኑ ነገሮች በጣም አደጋ አላቸው፣ ነፍስያ የሚባለው ነገር ማለት ነው። ስለዚህ ምንድን ነው የምናደርገው? እውነትን ለማንገስ ሐሰትን ለማርገስ በምናደርገው ነገር ከወቀሳና ከሙገሳ ነፃ ሆነን ለአላህ የምናደርገው መተናነስ አኽላስ ይባላል በኢስላም። ሲንሴሪቲ የምንለው ነገር ማለት ነው። እና ያ ነገር ያስፈልጋል። ሲንሴሪቲ በጣም ወሳኝነት አለው፣ ወይም አኽላስ ይባላል በእኛ በኢስላም አስተምሮት። ከዛ አንጻር ነው እና ራሳችሁን በዚህ ደረጃ እንድታዩት አልፈልግም። ሰዎች የራሳቸው ነገር አላቸው፣ የራሳቸው ኳሊቲ አላቸው። እንደዚህ ትንሽ ትልቅ የሚባል ነገር እንዳልኩ ስጋ ቤት ብቻ ነው የማውቀው። ማንኛውም ቤት በጨዋ ደንብ በጨዋ ስርዓት ያለበት ክርስቲያን ቤት ካለ ምን ይገባለሁ። አብዛኛው ምንድነው ብሽሽቅ ነው። እንዴት አድርጎ እንደሚያሸንፍ ነው ታርጌት አድርጎ የሚያወራ። እንዴት በቃ አንተ ስታወራ አንተን አይደለም የሚያዳምጠው፣ አንተ ለምታወራበት እንዴት መልስ ማዘጋጀት እንዳለበት ነው የሚያወራው። ያ ደግሞ አደጋ አለው ለስፒሪቹዋሊቲ ማለት ነውና ሐሳብ ነው የምንቀያየረው። ከእንትን ካለ ትቀበለዋለህ፣ ካልሆነ ደግሞ ትተዋለህ። የሐሳብ ገበያ ነው ያለው።
ፍሪደም ኦፍ ቶት ያስፈልጋል። የአስተሳሰብ ነጻነት ያስፈልጋል። ሀሳብን በነጻነት እንድታንሸራሽር እድሉን መስጠት መቻል አለብኝ። ማዳመጥ አለብኝ። ምንድን ነው አንተ የምትለው የሚለው ነገር ሀሳብን መረዳት አለብኝ። ካላዳመጥኩ እንትን ማለት አልችልም። ያው ሪቴንሽን ኦፍ ኖሌጅ 10% በማዳመጥ የሚመጣ ነው። 20% ደግሞ በማየት ነው። 30% ደግሞ በማየትና በመስማት 10% በማንበብ ነው። 20% በማዳመጥ ነው። 30% በማየት ነው። 40% ደግሞ በማየትና በመስማት ነው። በዛ የተነሳ ነው ማለት ነው። እንግዲህ አንደኛውን ኢንተራክሽንና ሪሌሽን የሚባለው መስተጋብርና ግንኙነት የሚባለው ነገር በመደማመጥ ላይ የተመሰረተ ነገር ነው። ራሱ ኮሚኒኬሽን ባሪየር ወይም የተግባቦት ጋሬጣ የሚፈጠረው ነገር አብዛኛውን የሰዎችን ሀሳብ ስለማናከብር ነው። ምንም ይሁን ሀሳቡን አክብረህለት በቃ አለመቀበል ትችላለህ፣ ግን አዳምጠው፣ ምንም የምትጎዳው ነገር የለም። እና ይህንን ነው በእነዛን ነው የምናምነው። እናመሰግናለን። እኔ ጋር ሌሊት ነው አጋጣሚ ተነስቼ ነው እንዳልኳችሁ እንጂ ኢንሻአላህ ብቅ በሉ ሌላ ጊዜ። ጨርሻለሁ። እንግዲህ ምለው ነገር የለኝም። እሺ እኛም እናመሰግናለን። ያው ማውራት ወይም መጠየቅ የሚፈልግ ሰው ካለ ከመሄዱ በፊት ይጠይቀው ወይም ሰላም ይበለው። ሰላም ማለት ከፈለጋችሁ እኔ ጨርሻለሁ። ራሱ ጥያቄዎቹ በራሱ ቤት ገብቼ ጠይቀዋለሁ። ስለዚህ ባቢሎንዬ 6-5 ማህበራችሁ አንሳው ስለተባልኩ ነውና 6-5 ላይ ያላችሁ ማህበራችሁ በሙሉ ኡስታዝ ወሂድ ቤት በምንም አይነት ኡስታዝ ወሂድ የጥያቄ ፉንጋ የለም ይላሉና አሁንም ብለውት ነበረ። የጥያቄ ፉንጋ ስለሌለው 6-5ቶች ሙሉ ተፈቅዶላችኋል። መጀመሪያም የተፈቀደ ነው፣ ግን አትፍሩ። ማህበራችሁ ኡስታዝ ወሂድ ቤት መጥቶ እንዲጠይቅ ተብሏል። ይሄን ነው ባጭሩ። ኡስታዝ 6-5 የሚባል እንትን አላቸውና መጀመሪያ የ6-5 ዓላማ ያው ጥያቄ ትውልድ መፍጠር ነው፣ ወይም ደግሞ ጥያቄ ያላቸውን ወጣቶች በስነ ስርዓት በድፍረት እንዲጠይቁ ማድረግ ነው። ቦታ መስጠት ነው፣ ክፍተት እንዲያገኙ ነው። እንቷል እዛ ደግሞ ችግር የለውም። የትም ቦታ ገብተን የሚነሳውን ጥያቄ እንጠይቃለን። እኛ ችግር የለብንም እኮ። ወይም ደግሞ ባለበትን ሪከርድ የተደረገ ብዙ ነገር አለ። እንደሱን እያዳመጥ መልስ ይመለሳል እኮ ይመለስልናል። ብዙ ሪከርድ የሚደረጋለ ወይም ላይ ገብቶ ሲያወራ እንትን ሲል ንጽጽር ሲደረግ እኛ ገብተን እንትን ማድረግ እንችላለን። ቀላል ነው። ኡስታዝታቸው ሆነዋል። ዋና መስማታቸው ነው። የ6-5 ጉዳይ ተሰምቷልና ዛሬ ታድናል። ማሻአላ። እኔ ለምን መሰለህ ሰው አታምጥ ብያችሁ ነበር እኮ። መሄድ ስንፈልግ ራሳችን እንሄዳለን፣ ምንም ችግር የለውም። ወይም ደግሞ መስማት የምንፈልግበት ቦታ አለ፣ ምንም ችግር የለውም። ሪከርድ ይደረጋል፣ ፖስት ይደረጋል፣ ብዙ ነገር አለ። ብዙ መጽሐፍት አሉ። ስለዚህ ገብተን መስማትና እንትን ማለት እንችላለን እንጂ እዚህ ጋር መምጣት እኮ እንትን አይልበርም። ግን በጣም ነው እናመሰግነው። ያው ዝቅ ብሎ እኛ ጋር እንደዚህ ማውራቱ ራሱ በጣም ነው የምናመሰግነው። አውሩ፣ እሺ አውሩ። አሁን ዝቅ ብሎ ትንሽ ትልቅ ስጋ ቤት ነው ተብለሃል ባቢ። አይ ሰምተናል እኮ ለምታወራው ከአፍህ የምትወጣውን ቃል ያው አጽፌታ መልስ እንዳለው እኮ ነው ያውቃለሁ። ይምጣል አትችልም፣ ማፈናፈኛ የለህም። እንዴት አየው ባቢ? የሌለ ፋውል ይሰራይ የሌለ ፋውል ሰርተኛል። አይ ኖርማል። አይ ደስ ይላል እኮ ደስ ይላል። እውቀት ካለው ሰው ሲሆን ወይ የስምህን ትርጉም እንዴት አየው? ትክክል ነው። ትርጉሙ ትክክል ነው። ደስ ይላል። ራሱ እሱ ለዛ ደግሞ ሲያደርገው ደስ ይላል። ለማንኛውም አውሩ፣ ዝም አትበሉ። ባልተዘጋጀንበት ሰዓት ጥያቄ ዝም ብለህ ስንቀደድ ነገርን እስቲ ሌላ ኡስታዝ ነገር ማን ይመጣል? ምንም ያደርግ